ይህ የምንመለከተው ታሪክ በኢትዮጵያ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ የራሱን አዲስ የአስተሳሰብና የታሪክ ኩነት ጥሎ ያለፈ ክስተት ነው። በዚህ ኩነት ውስጥ ከንጉሥ እስከ መኳንንት፣ ከአንድ አውራጃ ገዢ እስከ ተገዢው ሕዝብ ድረስ ሁሉም ተሳትፈውበታል። ታዲያ በኢትዮጵያ ታሪክ ውስጥ ከጦርነት ውጪ ሁሉም ሕዝብ የተሳተፈበት ይህ የታሪክ ክስተት ምን ነበር? ደብረ ብርሃን ከተማስ በዚህ የታሪክ ክስተት ውስጥ እንዴት ስያሜዋን ልታገኝ ቻለች? የሚሉትንና ሌሎች ጥያቄዎችን በዚህ ቪዲዮ እንመልሳለን። ኢትዮጵያ ከክርስትና በፊት በብዙ የታሪክ ድርሳናት ውስጥ ጎልቶ የሚነበብ ስምና ቢገፉት የማይወድቅ የጸና የታሪክ አምድ የነበራት ሀገር መሆኗ በሰውም ሆነ በመላእክት ዘንድ የታወቀ ሐቅ ነው። ይህ የታሪክ አምድም ከክርስትና መነሳትና መስፋፋት በኋላ ይወድቃል ተብሎ ሲታሰብ፣ ነገር ግን ተቃራኒ ሆነ። ለክርስትና እንጂ ለእግዚአብሔር ባዕድ ስላልሆነች ክርስትናን ተቀብላ በራሷ ባህልና ትርጓሜ ዋሽታ የአስተሳሰቧ ሁሉ መለኪያ ያደረገችው። በዚህም ምክንያት ኢትዮጵያ በሁለት የዘመን መስፈሪያዎችና መቀነኛዎች የተገኘች ሀገር ለመሆን ቻለች። ክርስትና አዲሲቷን ኢትዮጵያ ሲፈጠር፣ የድሮዋ ኢትዮጵያ ደግሞ ክርስትናን በኢትዮጵያ ምድር ፍጹም የተለየ የውበት ዘይቤ ያለበሰችው። ዘይቤው በማህበረሰብ አወቃቀር፣ በስነ መንግስት፣ በባህል፣ በኪነ ህንፃ፣ በቅኔ ፍልስፍና፣ በሁሉም የኑሮ ሁኔታ ውስጥ ዘልቆ የገባ የሰላም አድባር ሆነ። ታዲያ ግን ወጥ ለመሆን ጥቂት በቀረው የኑሮ ሂደት ውስጥ ላይ ኢትዮጵያንና ቤተ ክርስቲያንን አንድ ባደረጋቸው የክርስትና አስተሳሰብ ላይ ባዕድ የሆነ ሌላ የአስተሳሰብ ጽንፍ ይዞ አንድ ሰው ፈሪ ሰላም መሆኑን ለማረጋገጥ ብቅ እንደሚለው ይህን አስተሳሰቡን ይዞ ብቅ አለ። ይህ ሰው አስተሳሰቡ ሙሉ ለሙሉ ተቀባይነትን ቢያገኝ ኑሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብዙ ነገሮችን የሚበርስ የአስተሳሰብ ገጽታ ነበረው። ምክንያቱም እሱ ከተነሳ ከ30 ዓመት በኋላ በአውሮፓ ምድር ከእርሱ ጋር በትንሹ የሚመሳሰል ነገር ግን ፈጽሞ የተለየ ሐሳብ ያለው አንድ ግለሰብ ተፈጥሮ ብዙ ነገሮችን ሲቀይር ታይቷል። ይህ ሐሳቡን የምንዳስስለት ሰው በአፄ ይስሐቅ የንግስና ዘመን ማለትም ከ1406 እስከ 1421 ድረስ የነበረ ነገር ግን በንጉሥ ዘርዓ ያዕቆብ ጋር ከፍተኛ ጸብ የተጣላ በአክሱም የተወለደ በመጀመሪያ ስሙ ሀድገ አንበሳ የተባለ በ19 ዓመቱ የመነኮተ በስሙ ገዳም የተገደመለት በዘመኑ ብዙ ተከታይ ደቀ መዛሙርትን አፍርቶ በስሙ ያስጠራ አባ እስጢፋኖስ ይባላል። ይህ ሰው በመኃልየ ጽጌ ድርሰት፣ በተአምረ ማርያም እንዲሁም በአፄ ዘርዓ ያዕቆብ ዜና መዋዕል ውስጥ ስሙ በአፈንጋጭነት ብዙ ጊዜ ተነስቷል። ይህ ሰውና ተከታዮቹ ደቂቀ እስጢፋ በኢትዮጵያ ያለው የገዳም ሕይወትና ሥርዓት ወደ ጥንት ሥርዓቱ መመለስ አለበት የሚልና ሌሎች ሐሳቦችን ቢያነሱም ነገር ግን በዋናነት ለኢትዮጵያ ክርስትና ትውፊት ባዕድ የሆነ ሐሳባቸውና ከንጉሡ ከመኳንንቱ ከሊቃውንቱ እንዲሁም ከምዕመኑ ጋር ያቃቃራቸው ሐሳብ ለእመቤታችን መስገድ ፈጽሞ አይገባም የሚል ጽኑ ተቃውሟቸው ነበር። ይህን ሐሳብ የሚደግፍልን እውነታ ከራሳቸው ገድል መዘን እናምጣ። በአንድ ወቅት ቅድስት ድንግል ማርያም ልጇን ታቅፋ የሚያሳየውን ስዕል እያሳዩአቸው ትዕሉ አያምርም ተብሎ ሲጠየቁ የሰው ሥራ ሆነ እንጂ ያምራል በማለት ስዕሉን በማናናቅ መልሰዋል። ሌላ ጊዜ ደግሞ ለምንድነው ለቅድስት ድንግል ማርያም የማትሰግዱ ተብለው ሲጠየቁ ለልጇ ስንሰግድ አብረን እንሰግድላታለን በማለት ለእመቤታችን መስገድ አለመፈለጋቸውን ተናግረዋል። በዚህ አፈንጋጭነታቸው ምክንያትም ከግዝት እስከ መታሰር፣ ከመታሰር እስከ መደብደብ፣ ከመደብደብ እስከ መሞት፣ ከመሞት እስከ ጽኑ የሆነ የአካል ስቃይ እንዲሁም የስነ ልቦና ሕመም ደርሶባቸዋል። ከደረሱባቸው ብዙ ስቃዮች ውስጥ እስኪ ሁለቱን ከራሳቸው ገድል እንመልከት። አንዱ አካላዊ ሲሆን ሌላኛው ደግሞ ስነ ልቦናዊ ነው።
አንድ ጊዜ ንጉሡ ዘራ ያዕቆብ የእስጢፋኖስን ተከታዮች ደቂቀ እስጢፋኖሳውያንን አስጠርቶ ለቅድስት ድንግል ማርያም እንዲሰግዱ አዘዛቸው። እነሱም ከእግዚአብሔር ውጪ ለሌላ ለማንም አንሰግድም ብለው መለሱ። ንጉሡ ዘራ ያዕቆብ ለቅዱሳን መስገድ እንደሚገባ ከመጽሐፍ ቅዱስ ጥቅስ ጠቅሶ አስረዳቸው። እነሱም በአጸፋው ለእግዚአብሔር ብቻ መስገድ እንደሚገባ ተከራከሩት። ነገር ግን ንጉሡ በክርክሩ ረታቸው። ከተረቱም በኋላ ንጉሡ እንዲህ ሲል አዘዘ። እነዚህን ሰዎች ምላሳቸውን፣ እጃቸውን፣ አፍንጫቸውንና እግራቸውን ቁረጡ። ትእዛዙም ተፈጻሚ ሆኖ ወዲያው እጃቸው፣ እግራቸው፣ ምላሳቸውና አፍንጫቸው ተቆረጠ። ስነ ልቦናዊው ደግሞ ፈጽሞ በሃይማኖት የማይመስሏቸው ሰዎች ወደሚኖሩበት ሀገር እንዲጋዙ በማድረግ በሌላ ሃይማኖት ተከታዮች ዘንድ እንዲሰደቡ፣ እንዲናቁ፣ ከፍ ሲልም ምግብ እንዳይሰጧቸው በመከልከል በተጨማሪም በኢትዮጵያ ውስጥ የሚኖሩ የኦርቶዶክስ ሃይማኖት አማኞች በሙሉ እነሱን ሰላም እንዳይሉ፣ በቤታቸው እንዳያሳድሩ፣ ምግብ እንዳይሰጧቸው፣ ይህን ሲያደርግ የተገኘ ግን ቤት ንብረቱ እንደሚወረስበት አዋጅ በማስነገር በገዛ ሀገራቸው ላይ ባዕድ እንዲሆኑ በማድረግ ስቃይ ደርሶባቸዋል። ንጉሡ ዘራ ያዕቆብ ለአባ እስጢፋኖስ ተከታዮች የእስጢፋ ልጆች ሲል ስም አውጥቶላቸዋል። እስጢፋ ማለትም በግብፅ ቋንቋ ሰይጣን ማለት ሲሆን እነሱም ለንጉሡ ደብጸር ፍቺውም አያጅቦ ወይም ድራጎን ብለው የነቀፋ ስም አውጥተውለታል። ይህን የታሪክ ክስተት አጓጊ የሚያደርገው ደግሞ ንጉሡ እስጢፋኖሳውያንን እያወገዘ እያሳደደ በጉባኤ ተከራክሮ እየረታ መከራም እያደረሰባቸው አምደ መስቀል የተባለ የገዛ ልጁ ግን በእስጢፋኖሳውያን ሥርዓት የመነኮሰ መነኩሴ መሆኑ ነው። ነገር ግን ዘራ ያዕቆብ ለወለደው ልጁ እንኳን ሳያዝን ከነሱ ጋር አብሮ እንዲጋዝና መከራ እንዲቀበል ፈረደበት እንጂ አዝኖ አልተወውም። ታዲያ በእነሱ እንቅስቃሴ ውስጥ ደብረ ብርሃን ከተማ እንዴት ስያሜዋን ልታገኝ ቻለች የሚለው ጥያቄ ይህን ዘመን ያጠኑ ሊቃውንት ሁሉ የሚጠይቁት ጥያቄ ነው። መልሱንም እንዲህ ይመልሱታል። በአንድ ወቅት ንጉሡ ዘራ ያዕቆብ እስጢፋኖሳውያንን አስመጥቶ ለእመቤታችን መስገድ እንደሚገባና እንደማይገባ ጉባኤ ዘርግቶ ክርክር ገጠማቸው። በክርክሩ ላይም እስጢፋኖሳውያን ተሸነፉ። ነገር ግን ቢሸነፉም እንደማይመለሱ ስለታወቀ የተሰበሰበውን ሕዝብ ፍርድ ፍረዱባቸው ሲል ንጉሡ አዘዘ። ሕዝቡም ሞት ፈረደባቸው። ወዲያውም በድንጋይ ተወግረው ተገደሉ። ይህ ከሆነ ከጥቂት ቀናት በኋላ እስጢፋኖሳውያን በተገደሉበት ቦታ ላይ የብርሃን አምድ ተተክሎ ታየ። ሕዝቡም እነሱ በመሞታቸው የወረደ ብርሃን ነው ሲል በመጀመሪያ ስሟ ኤባ ትባል የነበረችውን ቦታ ደብረ ብርሃን፣ ትርጓሜውም የብርሃን ቦታ ሲሉ አዲስ ስም አወጡላት። ከዚያ ጊዜ ጀምሮ ስሟ ደብረ ብርሃን ሆኖ ጸና። ይህም የደብረ ብርሃን ከተማ አመሰራረት ታሪክ በተአምረ ማርያም ገጽ 156 ላይ ተጽፎ ይገኛል። እነዚህ እስጢፋኖሳውያን በተለያየ ጊዜ የተገደሉ ቢሆንም እንቅስቃሴያቸው ግን ለ70 ዓመታት ያህል በኢትዮጵያ ምድር ለመቆየት ችሏል። ብዙ ሰዎችም የእነሱን እንቅስቃሴ ለሃይማኖት፣ ለፖለቲካ እንዲሁም ለአዳዲስ ሐሳቦች መፈጠር ፍጆታ አውለውታል። ከዚያም ውጪ አንዳንዶች እንቅስቃሴያቸው እጅግ የተቀደሰና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመለጣት ዕድል ሲሉ ይገልጹታል። ብዙዎች የእነሱ ደጋፊዎች ደግሞ አባ እስጢፋኖስን ከማርቲን ሉተር በፊት የተነሳ ኢትዮጵያዊው ሉተር ሲሉ ይደመጣል። ነገር ግን ገድላቸውን ያነበበ አባ እስጢፋኖስና ሉተር እጅግ ብዙ የሚያለያያቸውና ለመነጻጸር የማይገቡ ሰዎች መሆናቸውን ይገነዘባል። የዚህ ቪዲዮ ሐሳብ ይህንን እንቅስቃሴ መደገፍና መንቀፍ ሳይሆን ስለ እስጢፋኖሳውያን በጥቂቱ ማሳወቅ ብቻ ነው። እሱም እንደተሳካ እናምናለን። ይህንን ቪዲዮ ለማዘጋጀት የእስጢፋኖሳውያንን ገድልና በእነሱ ዙሪያ የተጻፉ የነቀፋና የድጋፍ መጽሐፎችን ተጠቅመናል።